እስቲ ሁላችንም አንዳንዴ ማለት ነው የልባችን ነገር እናውራ። መጋበዝ የሚፈልግ ሰው ምን ልጋብዝ አይልም። እግዚአብሔር ምን ልጋብዝ አይልም። ደስ ያለውን ለዛ ሰው ይመጥነዋል ወይም ደግሞ ያስደስተዋል ያለውን ነገር ይጋብዛል። ምን ልጋብዝ በራሱ ምንድነው አንተ ሺም ይዞ እንድትተዋል አይደል? ወይም ደግሞ በጣም ያነሰ የምትለው ትንሽ የምትለው እንዳይጎዳው ምናምን ብለህ የምታስበው ነገር እንድታዘብ እና ሲጀመር ከልቡ ራሱ አይደለም። አንዳንድ ሰው የሆነ ነገር ሊሰጥ ይፈልጋል። ሊሰጥ ሲፈልግ የሆነት የልቡ ከልቡ ለመስጠት ሲፈልግ እንጂ እንኳን ብትለው አስገድዶ ነው የሚሰጥ። አስገድዶ ይሰጣል ማለት ገግሞ ማለት ነው። ግን ሊሰጥ ያልፈልግ ከልቡ ያልሆነ ሰው እንካ የሆነ አለ አይደል ይዞ እንካ እያለ መመለስ እና ምንድነው የታዘብኩት ነገር ስለሆነ ነው። በቃ ከልባችሁ መጋበዝ ከፈለጋችሁ ምን ልጋብዛት በልባችሁ ከሆነ ደስ ያላችሁ እናንተ እሱን ሊያስደስተው የሚችለው በቃ አለ አይደል ይሆነዋል ያስደስታል ብላችሁ የምታስቡት ነገር ጋብዙት። በነገራችን አልፈልግም እንኳን ቢል አስገድዱት ከልባችሁ ከሆነ አለቀ። አሸውዱ ይሄ ምን ልጋብዝ አረግድ የለም ምናምን ነገር ማስመሰል ማስከመላት ምናምን በጣም ነው የሚያስጠላው እግዚአብሔር እና ስፔሻሊ እኔም ዙሪያ ላይ ያላችሁ ልታዩት ትችላላችሁ። ቪዲዮ እውነቴን አፎ ፊልም አትስሩ የእውነታችሁ ማስመሰል ይቅር። እኔ መጋበዝ ብፈልግ እኔ አስገድቼ ነው የምጋብዝ። ደስ የሚለው አልጋብዝም እንጂ ማለት ነው። መጋበዝ ገና ያልደረስኩ ሰው ነው።